እቺ ኪቦርድ ውሃ ተደፍቶባት ፈተን እያጸዳናት ነውና ኪቦርድ ሲፈታ ምን እንደሚመስል ላሳያችሁ። ይሄው እንደዚህ ከላይ የምታዩት እነዚህ ቁጥሮቹን ፕረስ እናደርጋቸው ባክ ሳይድ ስትፈቱት እነዚህ ነገሮች አሉ ማለት ነው። ከነዚህ ላይ የሚሆነውን ላየር ደግሞ ላሳያችሁ። ኪቦርድ ላየር የሚባለው ይሄ ነው። በቃ የትኛውንም ስፔሊንግ ስትጽፉ እነዚህ ነጭ የሚታዩአችሁ ነጭ ነገሮች ኪዎቹ ናቸው ማለት ነው። ውሃ እንደዚህ ፈሶበት ነበረ። አሁን በሙቀት ውሃውን አድርቀነው ገጥመን ቼክ ልናደርገው ነው ማለት ነው። ይሄ ላየሩ ይሄ ሲሆን እቺ ደግሞ ቦርዷ ነች። እቺ ካፕስ ሎክ ነምበርስ እነዚህ ኪዎችን ስትነኩ ኦን ኤንድ ኦፍ የሚሆኑት ላይቶች ኢንዲኬተር ላይቶች እዚህ ጋር አሉ ማለት ነው። አጽድተን ከጨረስን በኋላ ይችን ቦርድ ቦታዋ ይሄው እዚህ ጋር ነው ቦታዋ። ቦርዷን አስቀመጥናት። ቀጣይ የኪቦርዳችን ላየር አምተን ከላይ ቁጭ ማድረግ ነው ማለት ነው የሚቀረው።